አንዳንዴ የሆነውን የኖርነውን እኛ ጋር ያለውን እውነታ ለሰዎች ለማስረዳት ስንሞክር ወይ አያምኑንም፣ አይረዱንም፣ ዋሽታችኋል ይሉናል፣ ወይ ደግሞ እኛ ተናግረን አይወጣልን። እንደዚህ አይነት ስሜቶች አላህ ሱብሓነሁ ወተዓላ ምን ይላል? ረቡኩም የናንተ ጌታ የናንተ ተንከባካቢ አላህ ሱብሓነሁ ወተዓላ አዕለሙ ቢማ ፊ ኑፉሲኩም ነፍሶቻችሁ ውስጥ ያለውን ነገር ያውቃል አይደለም፣ አውቋል። ምን እንዳለ ምን እንደተሸከማችሁ ምን እንደጨነቃችሁ አውቋል ይላል አላህ ሱብሓነሁ ወተዓላ። ለሌሎች ለማብራራት መድከም አያስፈልግም ነው አላህ። ከሰዎች ምንም አንጠብቅም፣ አይተነዋል። ለሰላምታ የዘረጋነውን እጅ በጥላቻ ጠምዘውታል። ለሰርግ ያጨናቸው ሰዎች ለለቅሶ ሞሽረውናል። ከሰዎች ምንም አንጠብቅም፣ ቀልባችንንም ሰባብረውት ይሆናል። ነገር ግን አላህ ሱብሓነሁ ወተዓላ ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም ቁረይሾቹ እብድ፣ ደጋሚ፣ መተተኛ፣ ጠንቋ እያሉ ሲሰድቧቸው ቁርአን አውርዶ ወለቀድ ነዕለሙ አነከ የዲቁ ሰድሩከ ቢማ የቁሉን እነሱ በሚናገሩት ነገር ቀልብህ እንደሚጠብ እናውቃለን። መፍትሄው ግን ምንድነው? ፈሰቢህ ቢሐምድ ረቢከ ወኩን ሚነ ሳጂዲን ጌታህን ከምስጋና ጋር አጥረው፣ ወደሱም ተቃረብ፣ ከሰጋጆችም ሁን፣ ሞት እስከሚመጣም ድረስ እሱም ብቻ ተገዛል። ችግሮቻችን ሲበረቱ ወደ አላህ ጠጋ፣ መከራዎች ሲበዙ፣ ሐዘኖች ሲደራረቡ ወደ አላህ ጠጋ። ያኔ ነው መፍትሄው። አላህ ቁረይሾቹ የአላህን ሱብሓነሁ ወተዓላ ንግግር ከረሱል ዓለይሂ ሰላቱ ወሰላም አንደበት በሰሙ ሰዓት ላይ በጣም መስጧቸው ይሄማ ቅኔ ነው ግጥም ነው ማለት ጀመሩ። አላህ መልስ ሰጠ፣ ወማ ዐለምናሁ ሽዕር እኛ እናንተ ስለምታወሩት ቅኔ አላስተማርነውም። ቅኔ ግጥም ምናምን ወማ የንበጊ ለህ የሚገባውም አይደለም ለረሱል ዓለይሂ ሰላቱ ወሰላም እናንተ ስለምታወሩት ቅኔ እሳቸው አይገባቸውም። ታዲያ እናንተ ተመስጣችሁ የሰማችሁበት አጣጥማችሁ ያዳመጣችሁት ኢን ሁወ ኢላ ዚክሩን ወቁርአኑን ሙቢን ግልጽ የሆነ የአላህ ቃል ግልጽ የሆነ ቁርአን ዋላቸው አላህ ሱብሓነሁ ወተዓላ። ቁርአናችሁን አሳምራችሁ ለመቅራት ስታስቡ ከአሊፍ እስከ አሊፍ ላሚም ነዘርና ተጅዊዳችሁ እንዲስተካከል የምትፈልጉ ከሆነ ባዮ ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። አላህ ዱንያ ላይ ከባዱ ነገር ማጣት ነው። በጣም ከባዱ ነገር ደግሞ አግኝቶ ማጣት ነው። አግኝቶ ማጣት በጣም ከባድ ነው። ነገር ግን አላህ ሱብሓነሁ ወተዓላ ምን ይላል መሰላችሁ? ኢነሁ እሱ ራሱ አላህ ሱብሓነሁ ወተዓላ ማለት ዓላ ረጅዒሂ ለቃዲር መመለስ ላይ የሚችል ጌታ ነው፣ የተካነበት ጌታ ነው መመለስ ላይ ይላል አላህ ሱብሓነሁ ወተዓላ። ምን መመለስ ላይ? ያጣችሁትን ሳቅ መመለስ ላይ፣ የተለያችሁትን ቤተሰብ ጤና፣ ያጣችሁትን ትዳር፣ ያጣችሁትን ገንዘብ፣ ልጆች ምናምን መመለስ ላይ ያጣችሁበት ጉዳይን መመለስ ሲጀምር የሚችልበት ጌታ ነው ይላል አላህ ሱብሓነሁ ወተዓላ። እስከዛ ግን ፈሰብሩን ጀሚል ትንሽ ትዕግስት። ያ ሰላም አላህ ሱብሓነሁ ወተዓላ ለሰራናቸው ወንጀሎች ምህረት ሲያደርግልን ከእዝነቱ ነው፣ አዛኝ ሆኖ ነው። ቢቀጣን ደግሞ ጨካኝ ሆኖ እኮ አይደለም፣ ፍትሃዊ ሆኖ ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ቁርአን ላይ ወማ አሳበኩም ሚን ሙሲበቲን ምድር ላይ ምንም አይነት ፈተና፣ ችግር፣ ስንክሳር አይገጥማችሁም አለ አላህ ሱብሓነሁ ወተዓላ። ገጥሟችሁ ከሆነ ደግሞ ፈቢማ ከሰበት አይዲኩም በእጆቻችሁ የሰራችኋቸው ወንጀሎች ጥፋቶች ቢሆን እንጂ ከመሬት ተነስተንማ አንበድላችሁም ይላል። እሱንም አዛኝ፣ ቸር፣ ረሂም፣ ከሪም አይደል አላህ ሱብሓነሁ ወተዓላ። ወያዕፉ ዐን ከሲር ዘሎ አልፎን ጠብቆን በጣም ድንበር ስናልፍ
ስናበዛው ተመለሱ እንጂ ብሎ ቆንጠጥ ያረገን ቢሆን እንጂማ ወለው يؤاخذ الله الناس بظلمهم አላህ Subhanahu Wa Ta'ala በሰራችሁት ጥፋት አቻ ቅጣት ብናመጣባችሁ ኖሮ እንደሰራችሁ ብንይዛችሁ ኖሮ ما ترك عليها من دابة ምድር ላይ የሚኖር አንዲትም ተንቀሳቃሽ ፍጡር አይኖርም ነበር ይላል አላህ Subhanahu Wa Ta'ala ከሪም ረሂም ወዱድ የሆነ ጌታ ያ ሰላም አይዞን እንዴ ምንድነው እንደዚህ መሆን አላህ Subhanahu Wa Ta'ala እኮ ችግር ውስጥ እንዳለን ያውቃል ለችግሮቻችን ያስቀመጣቸው መፍትሄዎች ደግሞ ከኛ ሩቅ አይደሉም ነብዩላህ አዩብ አለይሂ ሰላም 18 ዓመት በበሽታ ከተሰቃዩ በኋላ መድኃኒቱን ሲያመጣላቸው ምን አለ ኡርኩድ ቢሪጅሊክ በእግርህ መሬቱን ረገጥ አርገው ከሚወጣው ውሃ ታጠባላቸው የ18 ዓመት በሽታን ከግራቸው በፈለቀ ውሃ አዳናቸው መርየም አለይሃ ሰላም ነብይ ኢሳን ባረገዘችበት ወቅት ላይ ያ ለይተኒ ሚቱ ቀብለ هذا እንደው ከዚህ በፊት ሞቼ ቢሆን ምን አለ እስክትል ድረስ ምጡ በጣም በረታባት አላህ ምን አላት ወሁዚ ኢለይኪ بجذع النخلة አጠገብሽ ያለውን የተምር ዛፍ ነቅነቅ ያርጊው ፈኩሊ ወሽረቢ ወቀሪ አይና ከዛ በኋላ ከተምሩም ተመገቢ አላት ሩቅ አይደሉም መፍትሄዎቹ አላህ ከኛ ጋር እስካለ ድረስ ሁሌም እንታገሳለን አላህ ለችግሮቻችን መፍትሄ ሩቅ አያስኬደንም የኛን ጉድለት ለመምሏትም የሰው እጅ ያሳየንም ከኛ ጋር እስካለ ድረስ ሁሌም እንታገሳለን ወበሽር الصابرين ታጋሾችን አበስራቸው አላህ የተሰበሩ ልቦችን የሚጠግንበት ከደጁ የራቁ ቀልቦችን ወደ ራሱ የሚመልስበት መሸሸጊያና መደበቂያ ላጡ ብዙ ነገር ለጫላለመባቸው ሰዎች መጽናኛ የሚሆን ንግግሮች ቁርአን ላይ ያሰፍራል ለሰው ልጆች በጣም ተስፋ ከሚሰጡ የቁርአን አያዎች መካከል አንዱ ይሄ ነው አላህ ቁርአን ላይ እንዲህ ይላል ኢነላሃ ላ ዩኽሊፉል ሚዓድ አላህ ቃል የገባውን ነገር የሚያጥፍ ጌታ አይደለም ቃል ኪዳኑን የሚሰብር ጌታ አይደለም ይላል ቁርአን ላይ የገባቸውን ቃል ኪዳኖች ደግሞ ስትመለከቱ ወለሰውፈ ዩዕጢከ ረቡከ ፈተርዳ ጌታ በርካታ ስጦታዎችን ይሰጥህና ሰጣህ ነገር ላይ ደግሞ አንተ ትደሰታለህ ወበሽር الصابرين ታጋሾችን አበስራቸው ኢነላሃ ማዐ الصابرين አላህ ከታጋሾች ጋር ነው ዱዑኒ አስተጅብ ለኩም ጠይቁኝ እቀበላችኋለሁ ይላል የተገቡልን ቃል ኪዳኖች በነፍስ ወከፍ ቤታችን እስኪገቡ ድረስ አላህ ላይ ያለንን መተማመን ያጠነከርን እንሄዳለን አላህ እሱ ላይ የተማመነችን ነፍስ ማይጥል የገባውንም ቃል ኪዳንም ማይሰብር ትልቅ ጌታ ነው አሰላም አላህ ወንጀል ሰርተው በቃን ብለው ለአንዴና ለመጨረሻ ጊዜ ወደ ደጁ ለተመለሱ ባሮች አላህ Subhanahu Wa Ta'ala ዘንድ ወንጀላቸውን ለማስማር የኡነት ለተንበረከኩ ሰዎች አላህ እንዲህ ይላል قال لا تثريب عليكم اليوم يغفر الله لكم وهو أرحم الراحمين قال لا تثريب عليكم اليوم ከዛሬ ጀምሮ የተውበትን ደብዳቤ አላህ ዘንድ ካስገባችሁበት ቀን ጀምሮ لا تثريب عليكم اليوم በእናንተ ላይ የሚደርስ ምንም አይነት ወቀሳ የለም አትወቀሱም በወንጀሎቻችሁ በል እንደውም ይሄንን ወንጀል እኮ ሰርታችሁ ነበር ምሬላችሁ ነው ብሎ እንኳን አይወቅሳችሁም አላህ Subhanahu Wa Ta'ala አትወቀሱም يغفر الله لكم አላህ ለእናንተ ወንጀላችሁን ይምርላችኋል ለምን وهو أرحم الراحمين እሱ አላህ ያዛኞች ሁሉ አዛኝ የመሐሪዎች ሁሉ መሐሪ የሩህሩሆች ሁሉ ሩህሩህ ነው ይላል አላህ Subhanahu Wa Ta'ala አላህ አላህ ማለት እናንተ ዘንድ በጣም የደከማችሁለትና የለፋችሁለት ሀብት ንብረታችሁ ድንገት ጠፍቶባችሁ
ከብዙ ፍለጋ በኋላ ስታገኙት ከሚኖራችሁ ደስታ በላይ አላህ አንድ ባሪያው ወደሱ ሲመለስ ከናንተ ደስታ በላይ ይደሰታል። ለዚህ ነው ኢማሙ ሻፊዒ ረሕመቱላህ ዐለይህ ኢዝሀቡ ኢለላህ ይላሉ፣ ወደ አላህ ሂዱ። ዑሩጀን አው መካሲራ፣ ከነወንጀሎቻችሁ ከነጥፋታችሁ ከነድክመታችሁ እያነከሳችሁና እያለቀሳችሁ ጌታችን ማረን ብላችሁ ወንጀሎቻችሁን ሰብስባችሁ ሂዱ ወደ አላህ ይላሉ። አላህ ማለት የወንጀሎቻችሁን ብዛት ቆጥሮ የማይጸየፋችሁ ከደጄ ለዘመናት ርቃችኋል ብሎ ያልረሳችሁ ጌታ አላህ ነውና ከነወንጀሎቻችሁ ሳታፍሩ ሳትሸማቀቁ ሂዱ ይላሉ ኢማሙ ሻፊዒ ረሕመቱላህ ዐለይህ። የአላህ ደጃፍ ማለት ከመመላለስ ብዛት የማትሰለቹበት ደግሞ መጣ ደግሞ መጣች የማትባሉበት ደጃፍ ነው፣ ሂዱ ይላሉ ኢማሙ ሻፊዒ። ያ ሰላም! አላህ መጨረሻችንን ያሳምርልን። ቁርአን ላይ ካሉ የሰው ልጆችን ልብ ከሚያስበረግጉ የቁርአን አያቶች መካከል አንዱ ይሄ ነው። ዘዐመ አለዚነ ከፈሩ አለን ዩብዐሱ ይላል አላህ። እነዛ በአላህ የካዱ በአላህ ያስተባበሉ ሰዎች ሙግት ገቡ፣ ተከራከሩ ይላል። አለን ዩብዐሱ፣ እኛ ከሞትን በኋላ አጥንታችንም አመድ ስጋችንም ትቢያ ከሆነ ከጠፋን በኋላ ማን ነው የሚቀሰቅሰን አሉ። ቁል በላ ወረቢ በላቸው ያ ሙሐመድ ዓለይሂ ሰላቱ ወሰላም በጌታዬ ይሁንብኝ፣ ለቱብዐሱን ትቀሰቀሳላችሁ አይደለም ትቀሰቀሷታላችሁ፣ ثم ለቱነበኡነ ቢማ ዐሚልቱም ተቀስቅሳችሁም ዱንያ ላይ በሰራችሁት በእያንዳንዱ ስራ ትነገራላችሁ በላቸው። የውመ ቱብለ ሰራኢር ሚስጥሮች ሁሉ ይፋ በሚወጡበት ቀን በልባችን ደብቀን ያኖርነው በስልካችን ሎክ አርገን ያስቀመጥነው ሁሉም ሚስጥሮች አላህ ዘንድ ይፋ ይወጣሉ። ወዛሊከ ዐለላህ የሲር፣ ይሄ ደግሞ እናንተ ትቢያ ከሆናችሁ በኋላ መቀስቀሱ ቀስቅሶም ደግሞ በሰራችሁት በእያንዳንዱ ነገር ላይ መጠየቁ አላህ ላይ በጣም ቀላል የሆነው ነገር ነው ብለህ ንገራቸው ይላል አላህ ሱብሓነሁ ወተዓላ። ሚስጥሮች ሁሉ አላህ ዘንድ ይፋ ከመውጣታቸው በፊት ፈቱቡ ኢለላህ ወደ አላህ እንመለስ።